ይሻላል ስንል ነገሮችን ማርገብ ስላለብን መከላከያ ከቦታ እንዲወጣ ጠየቅናቸው። እሺ ብለው አስወጡ። የኛ ልጆች እኛን የሚጠብቁት እንዲፈቱ አረግን፣ አስፈታናቸው። ስለዚህ ኦሮሚያ ፖሊስ ብቻ በአካባቢው እንዲቆይ አረግን። እዛ የኦሮሚያ ፖሊስ እኛን እንዲይዝ አረግን። በዛ መልኩ አረጋጋ ነው እንጂ አደጋውማ ትልቅ ነበር። ለምን ተያዛችሁ? ቀድሞ ያለቀ ጉዳይ ነበር። አጋጣሚው ከዛ ጋር ተገጣጠመ እንጂ ያው ምርጫ ገባለው ስላልኩ ከምርጫ ማስቀረት ግዴታ ነበር። ከዛ ጋር የተያያዘ ነው። እድሉን በመጠቀም ወደዛ ተሄደ እንጂ ያው አጋጣሚው ብቻ ነው። ቀድሞ ያለቀ ነው እኔን ማሰር። በነገራችን ላይ ስለ ሃጫሉ ግድያ እስከዛሬም ድረስ በግልጽ የወጣና የተነገረ ነገር የለም። አንተ በግል የጠረጠርከውና የገመትከው ምናልባትም ደግሞ የደረስክበት ድምዳሜ ይኖረው ያኔ በወቅቱ የተሰማ ሊሆን ይችላል፣ ወይም አሁን ከዓመታት በኋላ በዝግታ በጥሞና ስታሰላስለው ምንድነው የደረሰበት ይሄ ልጅ? ይሄ የአንድ ትልቅ ሰው የአይን ብሌናችን የሆነ ሰው ግድያ ነው። ስለዚህ በግምት መናገር፣ በጥርጣሬ መናገር ኢፍትሃዊ ነው። ፍትህ ሊያመጣ አይችልም። አንድ ቀን ግን ፕሮፐር የሆነ ምርመራ ሲካሄድ እውነቱ እንደሚወጣ ተስፋ አደርጋለሁ። አሁን ላይ ቁጥብ ግን ስፔኩሌት በማድረግ በ24 ሰዓት ውስጥ ነው 24 ሰዓት እንኳን አልሞላም ስታሰር ጊዜም አልነበረኝም ኢንፎርሜሽኖችን ለመሰብሰብ። እስር ቤት ሆኜ የሰማኋቸው ያየኋቸው የተለያዩ ነገሮች ይኖራሉ። ኮንክሉሲቭሊ ግን እከሌ ነው ይሄ ቡድን ነው ይሄ ግለሰብ ነው የሚለው ላይ ለመድረስ የማይሆን ስፔኩሌሽን የማይሆን ግምት ከመስጠት ያለፈ አስረግጦ ለመናገር የሚያስችል ነገር የለኝም። ቢኖረኝም አሁን መናገር ምንም ጥቅም የለውም። ወደፊት ግን አንድ ቀን አውቆ እንደሚወጣ ተስፋ አድርጋለሁ። ቤተሰቦቹ ፍትህ አግኝተዋል ብለህ ታስባለህ? አላገኙም። የሶስት ሰዎች ስም ተጠርቶ ሁለቱ በቁጥጥር ስር መዋላቸውና ሌላኛው እየተፈለገ መሆኑ ተገልጾ ነበር። እንዲያውም በወቅቱ መግለጫው በሚሰጥበት ጊዜ ሁሉ የስም ማዘባረቅ ስህተቶች ነገሮች ነበሩ። ከዛ የነበረውን የፍርድ ሂደት እስር ቤት ላይ ብትሆንም ከዛም ከወጣ በኋላ ተከታትለዋል? ተከታትየዋለሁ። ግን አቃ አይመስለኝም። አጥጋቢም አልነበረም። እንዳልኩህ ሃጫሉም ቤተሰቡም ፍትህ አላገኘም። ወደፊት አንድ ቀን ኦኬ። እስቲ በጣም የገረመኝን አንድ ነገር ልጠይቅህ። ከእስር ከተፈታ በኋላ ዘለግ ያሉ ወራት ቆይተ ነው መጀመሪያ ላይ ያየው ያዳመጥኩ ኡቡንቱ ላይ ነው የነያስ ቤት ፕሮግራም ላይ እና በጣም የገረመኝ አሁንም ሳገኝ አሁንም ስናወራ የታዘብኩት ነገር አለ። ያማቀው ትንታግ ሲናገር የሚወራጭ ጎረምሳው ጃዋር ጎልምሷል። ያ ደማሚት ቃላትን እየወረወረ በግለት የሚናገረው ጃዋር ለዝቧል፣ ሰክኗል። በአጠቃላይ ቀድሞ የነበረ መንፈስ የጋለ ስሜትና ድምጸት አካላዊ ገጽታ ጭምር ተቀይሯል። በጣም የገረመኝ ምንድነው የለወጠ? እስር ቤት ጊዜ ሰጠኝ እረፍት እንድወስድ እና ነገሮችን እንዳሰላሰል እንዳብሰለስል ረዳኝ። አየህ ምናልባትም 10-12 ዓመት ጀምሮ በፖለቲካ አክቲቪዝም ውስጥ ነው የቆየሁት እና ስታሰር እድሜ ወደ 34 አካባቢ ነበር፣ 33-34። ስለዚህ ለ20 ምናምን ዓመት አክቲቭ የሆነ ፖለቲካ ውስጥ ነበር የቆየሁት እና ጉርምስናው አለ፣ ቁጭቱ አለ፣ እልህ አለ። ያ ሁሉ ተደራርቦ በፉል ስፒድ ነበር ሲሄድ ነበር። ኦኬ። እስር ቤት እንደገባው የመጀመሪያ 3 ሳምንት ተኛው። እንቅልፍ። ምክንያቱም
ከዛ በፊት በተለይ በትግል ወቅት በጣም እድለኛ ከሆንኩ በቀን 3 ሰዓት ከተኛው ነበር። እሷንም 30 ደቂቃ እየተነሳው እንደዛ ተኛው። ትልቅ ሸክም የወረደልኝ ያህል ተኛ። በጣም አረፍኩ። እዛ በኋላ መጻፍ ጀመርኩ። እየተቀሰቀስክ ነበር አሉ ምግብ ብላ የምትባለው? እንቅልፍ ከተኛውበት ቀስቅሰውኝ ነው ምግብ ብላ የሚሉኝ። ሽንት ቤት የሚወስዱኝ ከእንቅልፍ ቀስቅሰውኝ ነውና በጣም ተኛው እና የሆነ ሸክም ወረደልኝ ከ3 ሳምንት ከምናምን በኋላ። ከዛ መጻፍ ጀመርኩ። እዛ መጽሐፍቶች እየገቡልኝ ማንበብ ጀመርኩ። ብቸኝነቱ ከራስ ጋር መነጋገር፣ ያለ ኮምፒውተር፣ ያለ ስልክ፣ ያለ ሰዎች፣ ያለ ጫጫታው ብቸኝነቱ ምናልባትም ለመጀመሪያ ጊዜ ከራሴ ጋር እንድነጋገር እድል ሰጠኝ እና ይመስለኛል ያ ነው አንዳንዶች እንደሚሉት እንድበስል ያደረገኝና ተረጋግቼ እንትን እድል ሰጠኝ። ምናልባትም ቀደም ሲል ከአነሳው ጥያቄ ጋር ተዛምዶ ይኖረዋል ብዬ የምገምተውን አንድ ሀሳብ ልጥቀስ፣ እንደው ሳትደብቅ ንገረኝ። ጃዋር ተከበበ የተባለ ጊዜ የተቀሰቀሰው የደጋፊዎችህ ቁጣ፣ የተፈጠረው አደጋ የሚዘነጋ አይነት አይደለም። ሰኔ 23 2012 ግን በአጭር ቃል አራዳዎች እንደሚሉት ወፍ አልነበረም። ጃዋር ተከበበ ስለተባለ ብቻ ቀውስ ከተፈጠረ ታሰረ ከተባለማ ሀገሪቱ ላይ በቃ ድብልቅልቅ ያለ ሁኔታ ይፈጠራል የሚል የብዙዎች እኔን ጨምሮ ስጋት ነበረ። ግን ምንም የተፈጠረ ነገር አልነበረም። አንተ ራስህ አልደነገጥክም? እኔ እንግዲህ ምን እንደሆነ አላውቅም ነበረ። ምክንያቱም ቀብር ሄድን፣ ታሰርን። ከዛ በኋላ ስልክ የለም፣ ከሰው መገናኘት የለም፣ የማውቀው ኢንፎርሜሽንም አልነበረም። ነገር ግን የነበረው ሾክ ከልጁ መገደል ጋር ተያይዞ የነበረው ሾክ በሾክ ላይ ሲመጣ ትደነዝዛለህ፣ አንዳንዴ ያዝዛልና ያም ይመስለኛል። ነገር ግን እኔ ከመታሰሬ በፊት ሁለት ነገር እየመጣ እንደሆነ እርግጠኛ ነበርኩ። ወይ እገደላለሁ ወይ እታሰራለሁ። እና ቤቴ ውስጥ 2 ሻንጣ አዘጋጅቼ ነበር። አንደኛው ፒጃማ ያለው እስር ቤት የሚሄድበት፣ አንደኛው ነጭ ጣቃ ያለበት የምቀበርበት። ከሁለት አንዱ እየመጣ እንደሆነ ግልጽ ነበር ለኔ። ሳይኮሎጂካሊ እኔ ሬዲ ነበርኩ። ምንም አልገረመኝም። ስታሰርም አልገረመኝም። ለሞትም ለእስሩም ዝግጁ ራስን አድርጋ ዝግጁ ነበርኩ። ሳይኮሎጂካሊ ሬዲ ነበርኩ እና ብዙም ከዛ በኋላ ምን ተፈጠረ ምን ሆነ የሚልም ነገር ስጠይቅ አልነበረም። እንዳልኩ እንደተሰርኩ ወደ መኝታ ነው የሄድኩት እና እንትን አልነበረኝ። እንዲህ አይነቱ ነገር ግን ሰዎች ላይ በተለይም ፖለቲከኞች ላይ የሚያሳድረው ተጽዕኖ የሚፈጥረው ስሜት አለ። ምክንያቱም ብዙውን ጊዜ የምንመካው እታገልለታለሁ ሞትለታለሁ በምንለው ህዝብ ነው። ፖለቲከኞች እንደዛ ነው ስሜት ያላቸው እና አንተ እታገልለታለሁ በምትለው ህዝብ ወይም በደጋፊዎች ላይ የነበረ እምነት አልተሸረሸረም? ምንም መጥተው ያስፈቱ አንድ ቀን ያሳድሩ አላድርም እስር ቤት አይነት ስሜት በውስጥ አልነበረም? አልነበረም። ሪሜምበር እኔ እኮ የፖለቲካል ሳይንስ ተማሪ ነኝ። የስቴት ፓወርን ምንም ብታደርግ የስቴት ፓወርን አንደርስቲሜት ማድረግ የለብህ አይደለም። ረጅም እድሜ ያላት ስር የነደደ ቢሮክራሲ ያላት እንደ ኢትዮጵያ ተውና በጣም ፍራጃይል የሆኑ ስቴቶች ራሱ ያላቸው ካፓሲቲ ቀላል አይደለም። ስለዚህ ብገደል ይበቀልልኛል፣ ብታሰር ያስፈታኝልኛል የሚል እንደዛ አይነት ቀቢጸ ተስፋነት ሊኖርም አይችልም። ምክንያቱም ኢዝ ስቴት እና ይሄ ነበር የኔ እንትን። ትክክለኛው የፍቺ ውሳኔ በነፃ በይቅርታ በምህረት የትኛው ነው? በጊዜ የኔ መታሰር አስፈላጊነት በነበረበት ጊዜ ታሰርኩ።
አስሮ ማቆየቱ አስፈላጊ ሆኖ ባልታየበት ጊዜ ላይ ተፈታሁ። እንደዛ ነው ማለት ምናልባት የተጣለብህ እገዳና ክልከላ ይኖር ይሆን ወይ? ከዝምታ ጋር ሰዎች አያይዘው እንግዲህ አሁን አመት አልፎታል ከወጣ በኋላ እሷንም ትንሽ ሰላማዊ በጣም ሌላ አንግል ቃለ መጠይቅ የተደረገለ ከዛ በኋላ ጃዋር የት ገባ? ጃዋር የት ሄደ? ጃዋር ከእስር ቤት ሲወጣ እንዴ ምን አድርገውት ነው? ሁሉም ሰው ፖለቲከኛው እስር ቤት ገብቶ ከወጣ በኋላ እንዲህ ዝግት የሚሉ ምን እየቀቧቸው ምን እያጠጧቸው ነው የሚባል ነገር አለና እገዳ ክልከላ አለው ወይ? ስለሌላው አላውቅም። ሌላ ዝም ያለ ሰው ያለ አይመስለኝም። ግማሹ ጫካ ገብቷል፣ አብረን የታሰር ነው። ግማሹ እንደቀጠለ ነው። እኔ ምንም እገዳ አልተደረገብኝም፣ ግን በራሴ ላይ ያረኩት እገዳ አለ። እንዳልኩ ከ20 ምናምን አመት የፖለቲካ ሩጫ በኋላ እና 1 አመት ተመንፈቅ ከራሴ ጋር ለመነጋገር ሪፍሌክት ለማድረግ የራሴንም የሀገሬንም ወደፊት በምን ቢሄድ ይሻላል የሚለውን እንዳስብ እድል ነበረኝ። ሁለተኛ እኔ ስታሰር የነበረችው ኢትዮጵያና እኔ ስፈታ የነበረችው ኢትዮጵያ የተለያየች ነች። በነዛ በ3 አመት ውስጥ የነበረው በጣም ሁለት የተለያዩ ሀገራት ማለት ትችላለህ። እኔ ስታሰር ገና ዳመና እየሰበሰበ ያለበት ጊዜ ነበር። እኔ ስወጣ ሀገር በጦርነት ጎልፍ ተጥለቅልቃ በእሳት ወላፈን እየተቃጠለች ያለች ሀገር ናት እና ሳልወጣ ቁጭ ብዬ አስቤ የወሰንኩ ውሳኔ ነበር። አንድ ተሰሚነት እንዳለው ሰው፣ አንድ በዛ ሀገር ላይ ጥሩም መጥፎም ሊፈጥር እንደሚችል ሰው፣ ሆኖም ደግሞ ለሀገሬና ለሕዝቤ በጎ ምኞት እንዳለኝ ሰው ምን ባረግ ነው ሀገሬን ሕዝቤን ልረዳ የምችለው ምን ባረግ ነው ብዬ ሳስብ በወላፈን እየተቃጠለ ባለ ሀገር ላይ የኔ መናገር ቤዚክ ከማርከፍከፍ የተለየ ይጠቅማል ብዬ አላሰብኩም። አንድ እሱ። ሁለተኛ እስር ቤት እያለሁ ቴሌቪዥኖች ነበሩ፣ የመንግስት ሚዲያ ብቻ የምታይበት እና እዛ ላይ የማከብራቸው ፕሮግሬሲቭ የነበሩ ሞዴሬት የነበሩ ግለሰቦች ተቀይረው አብደው አየኋቸው። በትግራይ ጦርነት ጊዜ የተሻለ ማወቅ የነበረባቸው ለማወቅ ደግሞ ልምዱም ትምህርቱም ያልነበራቸው ሰዎች ወደ ሰይጣንነት ተቀይረው በቴሌቪዥን አየሁ እና በጣም ፈራው፣ በጣም ደነገጥኩ እና እዛ ላይ መቀላቀል አልፈልኩም ወጥቼ። ስለዚህ የወሰንኩት አፌን መከፍት ከሆነ ስለ ሰላም መናገር አለብኝ። ከዛ ውጪ ግን ትንታኔ በመስጠትም ሆነ በመርገምም ሆነ በማሞገስም ሆነ የማንኛውንም የተዋጋ ያሉ ፋክሽኖች ሳይድ ወስጄ መናገርም ምን ማድረግም የችግሩ አካል መሆን ነው። ነገሮችን ማባባስ ነው እንጂ የህዝብን ስቃይ ማባባስ ነው እንጂ ማራዘም ነው እንጂ ጥቅም የለውም ብዬ ስላሰብኩ ከመነገር መቆጠብን በራሴ ወስኜ በራሴ ላይ አድርጌ የሄድኩት ማዕቀብ ነው። ብዙ ሰዎች እንደሚገምቱት እኔ ከፖለቲካ ውጭ አይደለሁም። በጣም ኢንቮልቭ ነኝ። በተለይ በሰላም ጉዳይ ላይ ሀገራችን ላይ ሰላም እንዲመጣ እየተዋጉ ያሉ ኃይሎች ጉዳያቸውን ወደ ሰላም እንዲፈቱ ሰፊ የዲፕሎማሲያዊ ስራ እሰራለሁ። አለመናገሬ ደግሞ ያንን የጠቀመ ይመስለኛል እና ማንም ወደዚህ በሰላም ጥረት ላይ ያለ ሚናና እያደረክ ያለውን ነገር ወደ ኋላ ላይ በደንብ እናነሳዋለን። ባለፈው አሁን ናይሮቢ ላይ ነው የተገናኘ ነው። ኢትዮጵያ አዲስ አበባ ወደሚገኘው መኖሪያ ቤት ብቅ ብዬ ተጨዋውተን ነበረ እና በአካል ያገኘው ለመጀመሪያ ጊዜ እዛ ጊዜ ነው እና በጣም በቃ ጃዋር እንዲህ አይነት ሰው ነው እንዲህ እያልኩ ነው የወጣሁት እና
በጣም ገርሞኛል። በጣም በቀለለ ሁኔታ ፍሬንድሊ ያወራ ነው የተጨዋወት ነው ብዙ ነገር በጣም ነበረ ደስ ያለኝ። ግን ስገባ ወደ ግቢ በጣም በስነ ስርዓት በጥራ አድርገው የሚፈትሹ ጠባቂዎች ስልኬን ሁሉ አስረክቤ ነው የገባሁት። መንግስት የመደበል ጥበቃ ነው። አሁንም ከመንግስት ጋር አታችመንት አለ ነው? የመንግስት ጥበቃ አይደለም፣ የግል ግቢ የሚጠብቁ ልጆች አሉ። እንደምታውቀው ያው ብዙ ጊዜ እዛ አልኖርም፣ ውጪ ነው የምኖረው። ያው ካሉ አንዳንድ ስጋቶች አንጻር እንደዛም የከበደ ሴኩሪቲ አይደለም። አንድ ሁለት ልጆች የሚጠብቁ አሉ። ለህይወት ትሰጋለህ? የሚያሰጉ ነገሮች አሉ። የሴኩሪቲ ሰዎች አለ ይላሉ። ለእኔ ግን ህይወቴ ስጋት ይልቅ ከኔ ጋር ተያይዞ እዛ ሀገር ውስጥ ምንም ነገር እንዲፈጠር ስለማልፈልግ ሪስክ አቮይዳንስ ወስደው። እስኪ ወደ ኋላ ልመልስ። ለውጥና የለውጡ መባቻ። በለውጡ መባቻ ራስህን የትግሉ መሐንዲስ፣ የለውጡ ካልኩሌተር አድርገህ ገልጸሃል ወይም ተጽፈሃል። እንደዛ በሌሎች ብዙ ወገኖችም ዘንድ የትግሉ ግንባር ቀደም መሪ ተደርገህ ተስለሃል። አመጣሁት የምትለው የኛ ትግል ያመጣው ለውጥ ነው የምትለው ለውጥ ያኮራሃል ዛሬ? እንግዲህ ያሰብነውና ያለምነው ነው ወይ የሆነው አይደለም። ግን ወደ ኋላ ተመለሰን ብናየው ያደረግነው ነገር ማድረግ ነበረብን በሚገባ። እኔ ብቻ አይደለሁም፣ በሚሊዮኖች የተሳተፉበት ህዝባዊ ትግል ነው። በዛ ውስጥ አስፈላጊውን የሆነ የስትራቴጂክ አመራር ከሌሎች ጋር ሰጥቻለሁ። ይሆናል ተብሎ በማይታሰበው ውስጥ ስር የሰደደ አይነቀነቅም የተባለ አምባገነናዊ ስርዓትን በሰላማዊ ህዝባዊ ትግል ለውጥ እንዲቀበል ማድረግ ችለናል። የኛን ኃላፊነት ተወጥተናል። ማስቀጠሉስ ላይ ያ ህዝባዊ እንቅስቃሴ ነበር። ህዝባዊ ሰላማዊ ትግል ነበር። ህዝባዊ ሰላማዊ ትግል ስርዓትን መለወጥ ነው የሚችለው። ስርዓት መገንባት የፖለቲካ ክላሱ የፖለቲካል ኤሊቱ ኃላፊነት ነው። አየህ፣ ትግሉን ዲዛይን ስናደርግ እነዚህ ነገሮች ካልኩሌት አድርገን ነበር። በተለይ ደግሞ የአረብ ስፕሪንግ በጣም ኢንፍሉዌንስ አደረገን። ሰላማዊ ትግልን አጠናን ከጋንዲ ጀምሮ ኦል ዘ ዌይስ ከከለር ሪቮሉሽን ኢስተርን ዩሮፕ ላይ ዲሞክራሲያዊ ለውጥ እስካመጣው ድረስ በቲዮሪም በተጨባጭም በየአካባቢው ሄጄ ሳጠና ነበር። ይሄን አጥንቼ ጨርሼ ወደ ኢትዮጵያ ላይ እንዴት ስራ ላይ ይውላል የሚለው ንድፍ ሀሳብ እየሰራው እያለሁ የአረብ ስፕሪንግ ተፈጠረ እና የአረብ ስፕሪንግ ሲፈጠር መጀመሪያ ኤግዛይትመንት ነበረ። ህዝባዊ ትግል ለውጥ እያመጣ ነው፣ አምባገነኖችን እያንኮተኮተ ነው የሚል። ከዛ ቀጥሎ የመጣው ውጤት ግን በጣም አስደንጋጭ ነበር። እንደ የመን፣ ሲሪያ፣ ሊቢያ ሀገሮች ወደ ወጣለት የእርስ በርስ ጦርነት ገቡ። እንደ ግብጽ ደግሞ ካውንተር ሪቮሉሽን እንዲሆን አደረገ። በተለይ ደግሞ የስቴት ኮላፕስ ያመጡት ሀገሮችን ስናይ እኛ ሀገር ብዝሃ ብሔር በሆነበት ብዙ ያልተፈቱ ጉዳዮች ባሉበት ብዙ ተፎካካሪ ሀሳቦችና ቡድኖች ባሉበት ሀገር ውስጥ የስርዓት ለውጥ ሪጂም ቼንጅ የምንገፋ ከሆነ የኛ ሊብስ ይችላል የሚል እና ሪቫይዝ ማድረግ እንደገና መከለስ ነበረብን ንድፍ ሀሳቡን። ስለዚህ ነው ኢህአዴግን ከመገልበጥ ኢህአዴግን ተጭነን በኢህአዴግ ውስጥ ለውጥ የሚፈልግ አመራር ወደፊት እንዲመጣ ማድረግ ይሻላል፣ ጥገናዊ ለውጥ እንዲመጣ ወደሚለው ነው። ይሄን ነው አንዳንድ የፈራናቸው ነገሮች ተከሰቱ። የእርስ በርስ ጦርነት አንዱ የፈራንበትና ኢህአዴግ ራሱን እንዲለውጥ ይሻላል፣ ሌላ ኃይል ከውጭ የምናወጣ ከሆነ ኮንትራዲክሽኑ ከልክ በላይ ይሰፋና ኢሚዲየትሊ ወደ ብሔር ተኮር የእርስ በርስ ግጭት ልንገባ እንችላለን ከሚል ነው። የሚተዋወቁት
አብሮ የኖሩት ከዛ ውስጥ ጥገናዊ ለውጥ ሊያመጡ እነሱ ይሻላሉ በሚል ነው ይሄን ነው የፈራነው። ግን መጨረሻ ላይ መጣ። ግን ከኛ but we did all we can ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ለውጥ ከለውጡ በኋላ የለውጡ መንግስት ለውጥ እየተባለ በተደጋጋሚ ሲነገር ይሰማል። ኢትዮጵያ ከምን ወደ ምን የተለወጠችው? ለውጥ አለ። አንዳንዱ ለበጎ አንዳንዱ የከፋበትም ችግር አለ። ግን እኛ ሀገር ብቻ አይደለም፣ ብዙ ሀገር ውስጥ ለውጥ ይመጣል። የለውጡ ፔሪድ 1 አመት 2 አመት ያን ፕሮፐር የምትይዘው ከሆነ ወደ ዲሞክራሲያዊ ወደ ልማታዊ ወደ ተረጋጋ ሰላማዊ ስርዓት ወደ መገንባት እድል ሊኖርህ ይችላል። እነዛን አጭር የለውጥ ጊዜ ደግሞ ፕሮፐርሊ ማተቀበው ከሆነ ወይ ወደ አዲስ አምባገነናዊ ስርዓት የምትሄድበት ወይ ወደ እርስ በርስ በጦርነት የምትሄድበት የሚገርመው እነዚህን በሙሉ አስቀድመን አጥንተን አቮይድ ለማድረግ ሞክረናል። ታስታውስ እንደሆነ ኮመን ሮድ ማፕ ያስፈልገናል። ኤሊት ባርጌን ያስፈልጋል። ወደ ምርጫ ከመቸኮል ይልቅ የኒው አዲስ ሶሻል ኮንትራክት ያስፈልጋል። አልተተገበሩም እንጂ አልተተገበሩም። አድማጭ ማግኘት አልተቻለም። ትግሉን የመጀመሪያ ትግሉን በደንብ ፕላን አድርገ ነው ካሰብነው ፍጥነት በላይ ነው የተሳካልን። ከዛ በኋላ ግን ሾፌሩ ሌላ ነበር። የኛ ሚና በተቻለ አንዳንዴ እንደ ረዳት መሞከር ነበር፣ አንዳንዴ እንደ ተሳፋሪ መጮህ ነበር። አልተገበረም። ያ እንደምታየው ችግር ፈጠረ። ጃዋር አሁን በለውጡ ላይ በኢትዮጵያ ምን አይነት ለውጥ ያስፈልጋታል የሚል ሪሰርች እስከ መስራት እስከ ማጥናት ድረስ ተናግራል። ከዚህ ቀደምም የሚባሉ ነገሮች አሉ። አንተን ግን አሁን ለምሳሌ በአመራር አባላት መካከል ያሉ በስልጣን ላይ የተቀመጡ ከፍተኛ የመንግስት ሹማምንት፣ የፓርቲ መሪዎች አንተ በገለጽከው መጠን ለትግሉ አስተዋጽኦ እንዳበረከት አይናገሩትም። ራሳቸውን ነው ፊት ለፊት የሚያቀርቡት። ምናልባትም ደግሞ አሁን በቅርቡ በአሜሪካን ሀገር የሚገኝ አንድ ሰው ሲናገር የሰማሁት አብይና ለማ አሜሪካ መጥተው አንድ ወቅት ሆቴሉ ውስጥ ጠርተው አነጋግረው ነበርና ቃል በቃል ሲነግሩኝ ጃዋር እኮ ከጀርባ ነው እንጂ ያለው እኛ ህይወታችንን ሰጥተን ጠመንጃ ይዘን ነበረ ሶፋ ላይ እየተኛን የምናድረው እኛ ያመጣነው ለውጥ ነው አይነት ስሜት ሊሆን ይችላል። ሁሉም ሰው ሚና ነበረው። ህዝባዊ ትግል ነው። የሁሉም ትብብር የነበረበት ትግል ነው። ስለዚህ የአንድ ግለሰብ ብቻ ሊሆን አይችልም። ሁሉም ሚና ነበረው። ነገር ግን እኮ ይሄንን ትግል ከድሮ ትግል ለየት የሚያደርገው ፉሊ ዶክመንትድ የሆነ በፌስቡክ ሲተላለፍ የነበረ ማመን ሲያደርግ እንደነበረ የሚታይ ጉዳይ ነው። ያም ሆነ ይህ ግን ሰፋ አድርገው ካየኸው መንገድ የሚዘጋው ሰልፍ የሚወጣው ወጣት፣ ከውስጥ ኢንፎርሜሽን የሚሰጠው የመንግስት ሰራተኛ፣ በተለያየ መልኩ የሚዲያ ካምፔን የሚያደርገው ሚዲያውን ሰስቴን ለማድረግ የሰው ቤት ጠርጋ ልጆቿን ልብስ መቀየር ሲገባት ኮንትሪቢዩት የምታደርገው እናት ሁላችንም ተባብረን ያመጣነው ለውጥ ነው። በግለሰብ ደረጃ የሚቻልም አልነበረም። ስለዚህ ማስ ሙቭመንት ነበር፣ ህዝባዊ እንቅስቃሴ ነበር። በዛ ህዝባዊ እንቅስቃሴ ውስጥ ሚሊዮኖች በቀጥታ በተዘዋዋሪም መስዋዕትነት ከፍለዋል። ወደ 5000 የሚሆኑ ወንድሞቻችንና እህቶቻችንን ሰውተንበታል። ተረት አለ፣ ድል አባቷ ባለቤቷ ብዙ ነው፣ ማሸነፍ ደግሞ የታማ ይባላል። እናት አባት የሌላ ልጅ ነች፣ ሁሉም ነው የሚሸሻትና
እዛ ላይ ሊኖር ይችላል። ያም ሆነ ግን ለኔ ጉዳዩ ማምን አደረገ የሚለው አይደለም። ጉዳዩ ብዙ ሰው የተሳተፈበት ብዙ አካል የተሳተፈበት ነው። ቀጥታ ከፓርቲው ጋር ግንኙነት ነበራችሁ? ከኦህዴድ ጋር? አዎ፣ በፓርቲ ደረጃ አይደለም፣ ከግለሰቦች ጋር በብዙ አካላት ማለት ከኦህዴድ ጋር ብቻ አይደለም። ከባዴን ጋር ግንኙነት ነበረን። ከህወሓት ውስጥ ሰዎች እኮ ህወሓትን እኮ እጁን ጠምዝዘን አልነበረም ያደረግነው፣ ተደራድረን እኮ ነው የተደረገ ጉዳይ ነው። እና ህወሓት ውስጥ ለውጥ የሚፈልጉ ያ ለውጥ ወደ ባሰ ደም ማፋሰስ እንዳይሄድ ከፍተኛ ሚና የተጫወቱ አመራሮች ነበሩ። ኦህዴድና ባዴን ብቻ አይደለም ማለት ነው። ከደቡብ ከነበሩ ፓርቲዎች ውስጥ ከመከላከያ፣ ከደህንነት፣ ከፖሊስ፣ ከባለሀብቶች ከሁሉም ብሔር ተሳትፎ የነበረበት ስራ ነበረ። የተዋጣለት ስራ ነበረ እና ለዚህ ነው ከሌ ብቻ ብሎ ከሄድክ ስራውን ማሳነስ ነው የሚሆነው። ኦሮሞ ሚዲያ ኔትወርክ ኦኤምኤን ማርች 2 2018 ባቀረበው የቀጥታ ስርጭት ላይ አብይ አህመድ ለጠቅላይ ሚኒስትርነት እጩ ሆነው መቅረባቸውን ክፉኛ ተቃውሞ ነበር። ለምን? ከዚህ በፊት ተጠይቀው ሊሆን ይችላል፣ ግን ዛሬ ፈልገዋለሁ። ለምን? መነሻ ምን ነበረ? ምን ታይቶ? ምን ስለምታውቅ? ምን ገምገመ? ቅድም እንዳልኩ የትግሉን ስትራቴጂ በምንነድፍበት ወቅት የአመራር ሚናንም አጥንተን ነበረ። ብዙ ሰዎች የተሳተፉበት